ደህና ቆየሽኝ። በጣም ነው የምታምሪው። አለባበስሽ በጣም ነው የሚያምረው። የልብስሽ ኮስት ብትነግሪኝ? የልብሴ ኮስት ኢን ሚሊየንስ ነው። ያው ሁሌ ግልጽ ነው። ነገር 3 ሚሊዮን ብር። በጣም ነው የሚያምረው። በጣም የሆነ ለየት ብለሻል። ከሩቅ ነው ያየሁሽ። እንደኔ ልብስ የለም ሳይ ራሱ። እሺ የዛሬው ጂ40 3 ሚሊዮን ብር መስክሯል ማለት ነው። ካፌ ጠፍታ አታውቅም። ማርያም 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 እያለ ሲጠራ ምንድን ነው ይባላል። ድራማ ነው የሚሰሩት አውቃለሁ። እነሱም ታዋቂ ለመሆን ነው፣ የሰው እይታ ውስጥ ለመግባት ነው። እሺ ምን ተሰርቶ ነው? የሰው መልካም ነገር ብትሰራም እኮ። ሰላም ጤና ይስጥልን። ውድና የተከበራችሁ በመላው ዓለም የምትገኙ የአዳም ዘሮች የሰው ልጆች በሙሉ ሰላማችሁ በያላችሁበት እንደ ሰማይ ከዋክብት እንደ ምድር አሸዋ በዝዝት ትርፍርፍ በልኝ። እንደሰነበታችሁ እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። ለሀገራችን ለኢትዮጵያ ሰላምን፣ ፍቅርን፣ አንድነትን እግዚአብሔር አምላክ ያድላት። እንዲሁም ለዓለማት ሰላም ይሁን። ዓለም ሰላም ሲሆን እኔም እናንተም በየቦታ ሰላም ሆነን እንኖራለን ማለት ነው። እንዴት ናችሁልኝ? ተናፍቃችኋል። እንደዚህ ከመጣሁ በጣም ቆይቻለሁ። ወሬ ራሱ ናፍቆኝ ነበር፣ ወጥሮኝም ነበር። አይገርማችሁም? አይገርምላችሁም? የምኑ መጃጃል ነው እናንተ? እኔ ለምንድን ነው ትሁት እንደዚህ ሆነች፣ አባባ እንደዚህ ሆኑ፣ ማን ነው ካሌብ እንደዚህ ሆነ፣ ዳኒ ፈረጠዘ ቀዘቀዘ እያልኩ ማውራው ምን አገባኝ? እንዴ ያለ ሙያዬ ገብቼ እኮ ደከምኩ ወገን፣ ያለ ሙያዬ ገብቼ ደከምኩ። ምን አገባኝ? እንዴ ጉድ እኮ ነው ዘንድሮ። ምን አገባኝ? እኔ የድሮ ቦታ ያልመለስም እንዴ የድሮ ስራዬን አልሰራም። ወይኔ ባንቺ እንዴ ለምን የፈለጉትን አይሆኑ? ምን አገባኝ? እንዴ ባንቺ ሆ ስሉ ሰምታ ዶሮ ታንቃ ሞተች አሉ። ወይኔ ድንግል ማርያም፣ እኔ ስሰሩ አይቼ ሰራው ብዬ ተጨንቄ ተጠብቤ ልሞት ነው እንዴ? ለምን ብዬ እቱ እና ባጭሩ ወደ ስራዬ ተመልሻለሁ ለማለት ነው። ወደ ድሮ ስራዬ። እኔ አንዳንድ ነገሮችን አስደግፈ ስመክር ነው የሚመቸኝ። እኔ ያው አሮጊት እንደመሆነ መጠን ምክር ነው የሚሄድብኝ። ተራዬን ቦታዬን ትቼ የት እጄ ምን ውስጥ ገብቼ ነው? ቆይ ቤተሰብ ወይኔ ግን አይገርምም? ካሜራ እንደዚህ ቁጭ አድርጎ መሳቅ አስባችሁታል? እኔና እኔ እያወራን እየሳቅን ነው፣ ግን እናንተ እንዳላችሁት እያሰብኩ ነው የምስቀው። ኦኬ ያም ሆነ ይህ የኔ ውዶች ተናፍቃችኋል። እግዚአብሔርን እንደዚህ ሳወራ ነው እኔ ደስ የምለኝ። ሌላ ነገር እኔ እንደዚህ እየቀባጠርኩ ምናምን ሳወራ ደስ ይለኛል። እንዴ ለምን? የማውራት ችሎታ አለኝ። ካሜራ ላይ የመቅረብ ስጦታ ማነው ችሎታ አለኝ። ምንድን ነው እንደዚህ ተደባብቄ ኙኙኙኙኙ የምልበት ምክንያት ምንድን ነው? እስቲ አንድ ምክንያት ንገሩኝ። እኔ እንደዛ ውስጥ የከተተኝ ነገር ምንድን ነው? እሺ ለማንኛውም ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁት ታምኔሉን እንዳያችሁት አንዳንድ ነገር ያስገረሙኝ ነገሮች አሉና እነሱን ይዤ ነው የመጣሁት ማለት ነው። በመጀመሪያ ግን ይሄ ቲክቶክ አዋርድ ነው ምናምን የሚባለው ነገር እኔ ምንነቱንም ማንነቱን ባላቅም፣ ግን የሆነ ነገር ተደርጎለት ሰው እንደዚህ በቃ ማለት የትኛውም ሃይማኖት የሞላበት ቦታ ላይ ህዝብ የሞላበት ቦታ ላይ እንደዚህ በቃ ማለት ስለ ሃይማኖቱ ሰው ሲመሰክር ደስ ይለኛል። እግዚአብሔርን ነው የምላችሁ። የትኛውም ሃይማኖት ነው የምላችሁ። እዚህ ጋር ሃይማኖት እየነካው ሳይሆን በቃ ሰው ተደርጎለት እንደዚህ ተደረገልኝ ብሎ ስለ ሃይማኖቱም ሆነ ስለፈጠረው ፈጣሪ በቃ ስለተደረገለት ነገር ሲመሰክር ደስ ይለኛልና አዶናይ ደግሞ እግዚአብሔር አምላክ ስላደረገለት እግዚአብሔርን አመስግኗል። የጌታችን የመድኃኒታችን ኢየሱስ ክርስቶስን እናትን ቅድስት ድንግል ማርያምን መስክሯል ማለት ነው። ካፌ ጠፍታ አታውቅም። ማርያም እያለ ሲጠራ ልቤ ውስጤ ምን ይደረጋል? በመልካም ሲጀምር እሷን ጠርቶ ማንም አፍሮ አያውቅም። ክርስቲያን የተባለች እንኳን ለክርስቲያን አይደለም ለሚያምን ሳይሆን ለማያምን እንኳን የምትደርስ እናት ነች። የምሬን ነው የምላችሁ። እናታችን ቅድስት ድንግል ማርያም ሩሩ ነች። በቃ ጠርቶ ማንም አያፍርም። የሰው ልጅ የተባለ ሁሉ አያፍርም ስሟን ጠርቶ። የምሬን ነው የምላችሁና ደስ ነው ያለኝ። እኔ መሸለሙ ምኑ ሳይሆን በቃ ማለት እንጃ አላውቅም። እግዚአብሔርን ደስ ብሎኛል።
እንኳን ደስ አለው፣ እንኳን ሆነለት፣ እንኳን ተደረገለት። በእውነት እንኳን ተደረገለት። እግዚአብሔር ይመስገን። እንደዚህ የትኛውም ቦታ ላይ በቃ እግዚአብሔር ያደረገላችሁ ነገር ስትመሰክሩ ደስ ይላል። የምሬን ነው የምላችሁና በጣም ደስ ብሎኛል። እግዚአብሔር አምላክ እንኳን አደረገለት። እኔም ተደርጎልኝ እንደዚህ እንዲዘምር እግዚአብሔር ይርዳኝ። በእውነቱ ይሄ ነው ያስገረመኝ። ሁለተኛው ደግሞ እዛ ቲክቶክ አዋርድ ላይ እቺ ማናት ስሟ ኢቫና ነው እቺ እንኳን በደህና መጣሽ። እንኳን ደህና ቆየሽኝ። በጣም ነው የምታምሪው። አለባበስሽ በጣም ነው የሚያምረው። የልብስሽ ኮስት ብትነግሪኝ። የልብሴ ኮስት ኢን ሚሊየንስ ነው። ያው ሁሌ ግልጽ ነው ነገር 3 ሚሊዮን ብር። በጣም ነው የሚያምረው። በጣም የሆነ ለየት ብለሻል። ከሩቅ ነው ያየሁሽ። እንደኔ ልብስ የለም ሳይ ራሱ። እሺ ዛሬው የምላችሁ ምንድነው 3 ሚሊዮን ብር ምንድነው ማለት አልገባኝም። ምንድነው ነው እኔ ምንድነው ደግሞ ያምራል ያለችው ሴትዮ ምን ሆና ነው? ገደለቻት እኮ በእውነት ያምራል እየተባለ እኮ ነው የሰው ልጅ በቃ የሚጠፋው። የምሬን ነው የምላችሁ ያምራል እየተባለ የሰው ልጅ እየጠፋ ነው። በቃ ለምን ግልጹን አትናገርም? ኧረ ይሄ ሀገራችን አይመጥንም፣ ወግንም ባህልም የማይመጥን ነገር ነው። ለምንድን ነው ይሄን የለበሽው ብሎ እዛ መናገር እንጂ የምን ያምራል ነው? ምን ሆኖ የሚያምረው? ውስጥ የምታየው ፓንት ነው ምንድነው? በስመ አብ ወወልድ ወመንፈስ ቅዱስ ምንድነው? አረ ቅዱስ ገብርኤል አንተ ጠብቀኝ አባቴ፣ ሳታዋርደኝ ውሰደኝ። ታዋቂነቱ ብጠፋስ ማለት ታዋቂነቱ ብቀርሳ የሰው ልጅ እኮ አዋቂ ሳይሆን ታዋቂ መሆኑ ነው። አሁን ሀገሩንም ሁሉንም ነገር እየጨረሰ ያለው እግዚአብሔርን አዋቂ መሆን ይበልጣል። መጀመሪያ ይሄን ማሰራት፣ ለክብር መጨነቅ፣ ሰው ለመሆናችን መጀመሪያ መጨነቅ አለብን እንዴ። አሁን ምኑ አምሮ ነው ይሄ ያምራል ተብላ የተደነቀችበት ምክንያት ምንድነው? ይሄ እኮ ራቆትነት ነው። ይሄ ዝሙት ነው። ምንድነው? ወያም አታምሩ ያታፍረረ ስታስጠላ ባርሴማ እጭ ምንድነው ይሄ? ቅዱስ ገብርኤል ይሄ አሁን እኔ ከሷ ጋር ሴት ተብዬ እኔ ሴት ልባል ነው ከሷ ጋር ኧረ ትዕግስቱን ስጠኝ በእውነት እኔ ሰውም ለብሶም መጥለዛው 3 ሚሊዮን ማለት እኮ ነው ደግሞ ይገርመኝ። ምን ነው 3 ሚሊዮን እንዴ ነች ነው እንጂ ነፃ ወሰጅ ቢባል ወስዳለሁ። ምን ላረግ ነው? እኔ ቤት ለመወልወል እንኳን አይመችም፣ እንኳን ልብስ ለመልበስ ቀርቶ ማለት ነው። እውነት ልቦና ይስጠን። በጣም ነው የሚያስጠላው። እግዚአብሔርን ሰዎች ምን እየሆኑ እንዳሉ እኔ አላውቅም። ጭራሽ ከዚህ ሁሉ ራቆቷን ብትመጣ ይሻል ነበር እኮ ራቆቷን ብትመጣ። ምንድን ነው ይሄ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰው እይታ ውስጥ ለመግባት ነው የሁሉ ክብርን ማጣት፣ ሀገርን ማሰደብ፣ ሴት ማለት እኮ ክቡር ፍጥረት ነች እኮ እግዚአብሔር የተከበረች በቃ። አረ በጣም ያሳፍራል። እግዚአብሔርን እኔ በጣም ነው ያሳፍረኝ። አሁንስ አስጠላኝ እውነት። እነዚህን ሳይ ምንድን ነው በቃ ሴትነቴ ራሱ እንዲህ ወይኔ ነው የምለው እግዚአብሔርን። እኔ በጣም ከሁሉም ነገር ክብር ይበልጣል። ሴቶች አለባበሳችሁን አስተካክሉ እንዶ ባካችሁ ማርያምን። እኔ በዚህ እንዶ እግዚአብሔርን እኔ ሙስሊም እህቶችን በጣም ነው ማደንቃቸው እግዚአብሔርን። በነገራችን ላይ የትኛውም ሃይማኖት ላይ ተገላልጣችሁ ሂዱ የሚል እንትን የለም፣ አስተምሮ የለም። ግን የኛዎቹ ምን እንደሚሆኑ እኔ አላውቅም እግዚአብሔርን እኔ አላውቅም። እኔ ሙስሊሞች ማርያምን ደስ ሲሉ አለባበሳቸው፣ ቀሚሳቸው እኔ ባለባበሳቸው በእውነት በጣም ነው የሚቀናው እግዚአብሔርን። በቃ ቀሚሳቸው በተለይ እንዴት እንደሚያምርባቸው በቃ እንኳን አይደለም ኧረ በስመ አብ እጃቸው ራሱ እዚህ ጋር የደረሰው ነው የምለብሱትና በጣም ነው ደስ የሚሉት። እንደዛም ሆኖ ግን አንዳንዶችም አሉ፣ ግን ከብዙ ጥቂቶች ናቸው እንጂ እንደዚህ የሚሆኑት። እንደዛ ቢሆኑም እነሱ ሱሪ ምናምን ይለብሳሉ እንጂ እንደኛ ተገላልተው እንደዚህ አይሄዱ። በእውነት ምን ይሻላል? እነዚህን ምን ከየት ነው ያገኘናቸው? የት ነው ወስደን የምንጥላቸው? መላውን እናንተ ፈልጉ፣ ለእናንተ ትቻለሁ። እግዚአብሔር አስተዋይ ልቦናን ይስጠን። በእውነት ከሁሉም ነገር ክብር ይበልጣል። ታዋቂ ከመሆን ይልቅ አዋቂነት ይበልጣል እና አዋቂ እንዲሆን መጀመሪያ ለክብራችን እንጨነቅ። ውበትም ሆነ ሀብትም ሆነ ንብረትም ሆነ አላፊ ጠፊ እንደሆነ እናስብ። የምሬን ነው የምላችሁ። ሁሉም ነገር ከኛ በታች ነው።
እኛ ነን ክቡራኖች። በቃ ስማችንም ሆነ ስራችንም ሆነ ከኛ በላይ መሆን አለበት። በመጥፎ ነገር መታየትም ስማችን መነሳትም የለበትም። ከቻልን መልካም ነገር ሰርተን ለማለፍ በቃ አራያ ሆነን ለማለፍ እንሞክር። ክፉ ነገርን በሁሉም ነገር በቃ ታሪክ የሚሆን ነገር ማድረግ አለብን እንጂ እንደዚህ አይነት የወረደ ነገር ሀገርንም ሃይማኖትንም ማህበረሰብንም የሚያሰድብ ነገር አናድርግ። በጣም ነው የሚያስጠላው። የምሬን ነው የምላችሁ። ስናይ ደግሞ የሆነ ክፉ ነገር መጥፎ ነገር ስናይ ይሄ ያስጠላል ብለን ያን ነገር ማስወገድ አለብን እንጂ እኛ እየመጣን እንደዚህ ምን ማለት ነው? እውነት በጣም ነው የሚያስጠላው በስላሴ ስልጣን። ለማንኛውም የሚያስጠላል። እግዚአብሔር አምላክ አስተዋይ ልቦናን ይስጠን። በጣም ነው የሚያስጠላው። ሁለተኛ ደግሞ ሄርሜላና አብርሽ ምንድን ነው? እስቲ አይተናቸው እንመለስ። ግን አለባበስሽ ምን ሆንኩኝ? ያምራልም በጣም ደግሞ ተገላለጥሽ። ይሄን እኮ ለልደት ቀለብሽዋለሁ። ኦኬ ራሱ ነው እንዴ? አልታየሁትም ነው ወደ የዛን ቀን ዛሬ ተገለጥኩልክ። ኦኬ የዛን ቀን ይባላል። ድራማ ነው የሚሰሩት አውቃለሁ። እነሱም ታዋቂ ለመሆን ነው፣ የሰው እይታ ውስጥ ለመግባት ነው። እሺ ምን ተሰርቶ ነው? የሰው መልካም ነገር ብትሰራም እኮ የሰው እይታ ውስጥ ይገባል። አሁን የማስተር አብነት አለ አይደል እንዴ? እሱ ክፉ ስራ ሰርቶ ነው፣ ዝሙት አስተምሮ ነው የሰው አይን ውስጥ የገባው። መልካም ስራ ሰርቶ አይደለ? ብዙ መልካም ሰዎችን መጥራት ይቻላል። በቲክታክ አሁን እነ ሳሪ አሉ፣ ብሬክስ አበሻዊ አለ፣ የተለያዩ ብዙ መልካም ስራ ሰርቶ የሰው እይታ ውስጥ የሚገቡ ሰዎች አሉ። እናንተ ሰው መልካም ስራ ሰርታችሁ ብትገቡ ምን አለ? ዝሙትን፣ መላላጥን፣ መሳሳምን ይዛችሁ ከምትመጡብን ከየት ነው ያገኘናቸው? እነዚህ በተለይ ሴቷ ባለትዳር ወንድ ላይ ምን ፍጥ ያደርግሻል እንዴ? አሁን ምንድን ነው ይሄን አለባበስ ለብሶ ባለትዳር ወንድ ጋር መምጣት? ኧረ በስመ አብ! ኧረ ይዘጋል፣ ኧረ ያሳፍራል፣ ኧረ ያስጠላል። እግዚአብሔርን በጣም ነው የሚሰቀጥጠው። ምን እየሆንን ነው ሴቶች? ቆይ ታዋቂነት አሁን የሚቅርባችሁ፣ አዋቂዎች ሁኑ። ለክብራችሁ የምትጨነቁ ጥንቁቅ ሴቶች ሁኑ። አንቺ ተከብረሽ መልካም ስራ ከሰራሽ ማንም ይከተልሻል። ተይ ተጠጋሽ አይደለ? በቃ ድራማ ስደራረብ እኮ ያስጠላል። ተጠጋሽ፣ በቃ አሁን ታዋቂ ሆነሻል። አዎ አብርሽን ተጠጋሽ፣ እንደዚህ ራሽን ዝቅ አድርገሽ ምናምን ነገር ብዙ ፎሎወሮችም አገኝተሻል፣ እንዲሁም ሰብስክራይብም አገኝተሻል። በቃ የራሽን ስራ ይዘሽ ነይ፣ ይበቃሻል። በየቀኑ እንደዚህ ምንድን ነው ሰው መማረው ከእናንተ? ነገ የእናንተ ልጅ ምንድን ነው መማረው? ኧረ ስታስጠሉ ስትዘጉ፣ እውነት በጣም ነው የምትዘጉት። ኧረ ቀፋፊ ሁላ በድንጋይ ነበረ አናቷ ማለት ነው ጅኒ የተነሳ እኔና በእናንተ ምክንያቱ እየተበሳጨው ሽበት በሽበት ሆኜ ያለው ለራሴ። ምንድናችሁ? እንደዛ የሚያደርጋችሁ ምንድን ነው እንዴ? ሩታስ ቢሆን ይሄ ነው የሴትነት ወግ? ይሄ ነው ወልዶ መተኛት? ይሄ ነው መታረስ? ይሄ ነው መውለድ? ወልዳ በንጋታው ካሜራ ተደቅኖ ልጄን አምጪ ሲያስጠላ። ለካ ቡጨቃ ነው አይደል? አሁን ጾም እኮ ነው፣ ግን ቡጨቃ ሳይሆን እንደው ተው ለማለት ነው። ጌታ ሆይ አደራይ። እኔ መጥፎ ነገር እጸየፋለሁ። እግዚአብሔርን ነው የምለው። ጻድቅ ነኝ እያልኩ አይደለም፣ ግን መጥፎ ነገር በጣም ነው የምጸየፈውና በጣም ነው የሚያስጠላባችሁ። በቃ ወደ ራሳችሁ ተመለሱ። አሁን እግዚአብሔር ይመስገን እንዳሰባችሁት ሆኖላችኋል። በቃ ታዋቂ ሆናችኋል። ስለዚህ ከዚህ በኋላ ያለውን ነገር እናንተ አዋቂ ነው መሆን ያለባችሁ። በቃ ስለተፈጠረው ነገር ይቅርታ ጠይቃችሁ በቃ ከዚህ በኋላ አዋቂ በቃ በጣም ጥሩ ስራ የምትሰሩ ባልና ሚስት ሆናችሁ ተከባብራችሁ የምትኖሩ ልጃችሁን እንዴት ማሳደግ እንዳለባችሁ በስነ ምግባር በሃይማኖት አንጻችሁ ማሳደግ እንዳለባችሁ ለልጃችሁ ማስተማር የሴት ልጅ ወግን ማሳየት አለብሽ። ሩታ ተብያዋ ማለት ነው። እንዴት እናቷ ጓዳ ቁጭ ብላ ሴት ልጅ እንደምትታረስ ምንድን ነው አሁን ይሄ እንዴ? የምጠይቅ ስም እንዴት ነው ነገሩ? በእግዚአብሔር ልጅ ነው ግን የተወለደው ልጅ ነው። አልገባኝም እኮ ይህ ልደርሱ ነው። ምንድን ነው እንደዚህ የሚያደርጋችሁ?
ልጄን ይዤ ሊሄድ ነው ልጄን እንደዚህ ምናምን። አረ ቅዱስ ገብርኤል አንተ ተጠብቀኝ። ርዕስ ያስጠሉ። አሁን ምን ተምሮ ነው ሰው መውጣው ከዚህ ነው? በተለይ ዩቲዩበር የሆናችሁ ባለትዳሮች እንደው በፈጠራችሁ አምላክ ከቻላችሁ መልካም ስራ ይዛችሁ ነውና እንያችሁ እንስማችሁ። ካልሆነ ተው በቃ። እንዴ ምንድነው ይሄ ሁሌ በቃ እናንተን መከታተል ከጀመርኩ ጊዜ ጀምሮ ይሄው ዝሙት ነው፣ መደባደብ ነው፣ መላላጥ ነው። እንደ ምንድነው? ይቅርባችሁ፣ እውነት ይቅርባችሁ። በቃ ሁሉም ዩቲዩበሮች ማለት ነው ባለትዳር የሆናችሁ ሰዎች ይቅርባችሁ። እንዲሁም ደግሞ እጮኛሞች ናችሁ ብላችሁ የምትመጡ አሁን ማርክ ማለት ነው ማርክ እያደረገ ያለው ነገር አሁን ምንድነው? እግዚአብሔር እኔ እንደው ምንድነው አሁን ይሄ ምንድነው ነው ይባላል። እንዴት እንደሚዘጉ እናንተ ምን እየተማራችሁ ነው ከነሱ? እኔ እኮ ደግሞ አድናቂ ነን። የኔ ጨረቃዎች፣ የኔ ጠንበለን፣ የኔ ምናምን ጥስ እያሉ ደግሞ ቲክታክም ሆነ ዩቲዩብ ላይ የሚሰሩ ልጆች ነግርም ነው ምናቸውን ነው የምታደንቁላቸው? ምናቸውን ነው የምታደንቁላቸው? ሲቀጥል ደግሞ ሩታዬ መከራሽ በዛ፣ የኔ ጠንበለን፣ የኔ ልዕልት፣ የኔ ስስት የምትሉ ሴት ልጅ ትዳሯን መያዝ ያለባት እሷ ናት። እውነት ቢሆን እንኳን ይሄ ድራማ ነው በእርግጥ። አሁን ባለፈው እኔ ቲክታክ ላይ ትንሽ እኔ ያላያቸውም እኮ ቲክታክ ላይ ቀንጨብ የተደረገችውን ነው የማየው አጋጣሚ ስክሮል ሳደርግ እንጂ እኔ ቪዲዮአቸውን ይሄ 20 ደቂቃ 30 ደቂቃ ቁጭ ብዬ ላይ አላይም። እኔ ሞኝ ነኝ እንደ ጊዜን እኔ የምሬን ነው የምላችሁ። በማየው ነገር 1 ደቂቃ ማሳለፍ አልፈልግም። 1 ደቂቃ እንዴ ስንት ነገር ማድረግ እየቻልኩ ምን ለማየት ነው? እዛ ጋር ምን ለማየት ነው? ስንት መልካም ነገር የምታያለ፣ ስንት ራሳችን የሚለውጠን ነገር መታየት የምችል ነገር አለና ነው አለ። እነሱን ምን የማየው ስራ አጣው ነው ወይስ ምን ለመማር አሁን ከዛ ወንድ ለመቀያየር ወይስ ምን ለመሆን ምን አያለው? ምንም። ስለዚህ ነው ያላያቸውም። ግን እንደዚህ ቀንጨብ ተደርጎ እንትን ያለውን ሳይ ምን ብል ጥሩ ነው አብርሽ አታውቅም እንደ አላት አታውቅም እንደ ያችኛዋን ነው እንጂ የሆነች ጓደኛዋ አለች አንቺ እስከሷ ጋር ቆማ ወይ እኔን እንዴት እንዳገኘችኝ አታውቅም አንቺ አታውቅም። ቪዲዮዎቹን ሂድና እግሬን ልሳ ነው ያገኘችኝ አላለም። እንግዲህ መናናቅ አስባችሁታል? መናናቅ አሁን እኔ የሚመላለሰው እኮ ስለምወዳት ነው ያሳለፍነውን ጊዜ በማሰብ ነው እንጂ እኔን እኮ እግሬን ልሳ ነው ያገኘችኝ ለምና ነው ያገኘችኝ አላለም። የሴት ልጅ ማነስ፣ የሴት ልጅ ውርደት፣ የሴት ልጅ ሞት ይሻላል። እግዚአብሔርን እኔ ወንድ ልጅ አብሬ ያለው ወንድ ልጅ ለምናኝ ነው የመጣችው ብለኝ ታየኝ እኮ ኦ ማይ ጋድ። ኧረ ያሳፍራል፣ ኧረ ያሳፍራል እውነት። እኔ በጣም ነው ሼም ያዘኝ ማለት ነው። አንገቴን ስንጥንቅ ነው ያደረኩት። በጣም ያሳፍራል። ለማንኛውም ክብራችሁን ጠብቁ ሴቶች። ነገ የምመጣው አይታወቅም እና ዛሬ ላይ የምታደርጉትን ነገር በጥንቃቄ አድርጉ። ሴት ልጅ ተከበሪ፣ እባክሽን ተከበሪ፣ አደራችሁን። ለማንኛውም እወዳችኋለሁ። የዛሬ ቪዲዮ ይሄን ይመስል ነበረ። ይሄን እና የመሳሰሉትን ይዤ ነው ከዚህ በኋላ እመጣላችሁ። እወዳችኋለሁ። ሰብስክራይብ አድርጉ ውዶች፣ ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮመንት ጻፉልኝ። ቆንጆ ኮመንት አስተያየት ፈልጋለሁ። አመሰግናለሁ። መልካም ቆይታ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ሀገራችን ሰላም ያድርግልን። ኢትዮጵያ